ቁራሊው አሮጊጫማ ብረት ድስት ያለው ቁራሊው ወይ የሆነ ጫማ አለኝ ትገዛኛለህ? በነፃም ከስጠሽ ደስ ይለኛል። በልናሽ ላሳየህ። ቆይ አንዴ ስራ ላይ ነኝ። አንተ ቀልደኛ ነህ። ቶ በቃ ያምሻል። ቁራሊው አሮጊጫማ ብረት ድስት ያለው ቁራሊው አሮጊጫማ ብረት ድስት ያለው እቤታችሁ መጥቻለሁ። አረ ቁራሊው ምን አባቱ ነው የሚጮህ? ክፍታ አንተ ሲላም ላይ ፋዘር ይሄ ቁራሌው ምንድነው እንደ ቁራ የሚያስጮኸው? የተኛ ሰው አለ በለው እና ለሱ ከሆነ እሱ አቀርብም ነበር። ምን አባህ ገባህ አንተ ጥፍራም ያልኩህን አድርግ። እህቷ አለች ማለት ነው። አባ ቀወጥሽው እኮ በሰላም ነው? ምን ላድርግ ብለሽ ነው ብራዘር? ስራ አይደል? ስማ የሆነ ጫማ አለ ትገዛለህ? አሬ ጫማ እኔ እናት ክፉ የለውም። አምጪው እናየዋለን። መጣሁ በቃ ጠብቅ ማለት ነው። ሰው እንዴት የቤት ሽት ሲለብስ ያምራል። አንተ ማን እንዴ? ደሞ ምን አረኩ? እንዴት አገኘኝ? ደሞ ምንድን ነው እንደዚህ የሚያስጨው? ነግሬሽ ነበር እኮ ማግኔት ነሽ ወይ ብዬ ጠይቄሻል ነበር። የኔን ተው። ቆይ ወንድሜ ምን ብለኸው ነው? አረ ምንም አላልኩትም። አይንሽና ናፍቆትሽ ግን እንደዚህ ጠርሙስ አይኔ ላይ ሲላወስ ነው የከረመው ብታይ። ወይ ጉድ! እና ጎንዷ ማቼ ነው እንዴ? የምን አማች ነው? የምን አማች ነው? ማን ያለው? እኔ ምን አባሽ አቅልሻለሁ? ቆይ ምን እየሰራሽ ነው እዚህ? አረ ምንም የቅባት ጠርሙስ እኮ መሸጥ ፈልጋ ነው። እንዲህም ጀምረሻል? በኋላ እናወራለን። ግቢ በቃ ሌላ ቀን እመጣለሁ። እሷን ተዋትና ያው ልጅ እንዴ ቀሳትንም በፈጣሪ ስም እዚህ ቤት ያለው ድሮ ዕቃ ብዛት ምንድን ነው? ምን ነው? አረ ምንም ግን የዘላለም የነሽ የሆነ ጫማ ማስቀመጡ አስፈላጊ ነው? ምን አገባ? ዝም ብላ አገዘም እንዴ? አረ እኔ ምን አገባኝ? እኔ ማገዛሃለሁ። አሁን ደግሞ ምን ሊሸጥ ነው ይሄ የሰው ግራ? እኔ እንጃ አባዬ። ኦይ ራቁቱን ካልሄደ ምን አለ መቶ አለቃ ገብሬት ያለሽ። አይ ይሄ ተው በቃ አባዬ፣ የራሱ ጉዳይ። ሄጃለሁ